ሰላም ጤና ይስጥልን ውድ የሀገሬ ልጆች ሰላማችሁ ብዝት ይበልላችሁ እያልኩኝ ከልብ እየተመኘው የዚህን ሳምንት የመዝናኛ መረጃዎችን እናቀርብላችኋለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩን። በጋዜጠኛ አፈወርቅ እያዩ የተጻፈው ቻይና በጋዜጠኛ አይን መጽሐፍ ለንባብ በቃ። የጉዞ ማስታወሻ ይዘት ያለው መጽሐፍ የቻይናን የእድገት ስልጣኔ ሚስጥሮችን ከኢትዮጵያ አንጻር ይዳስሳል። አፈወርቅ ወደ ቻይና ለስራ ላይ ስልጠና ተጉዞ የነበረ ሲሆን በቻይና ዴይሊ ግሎባል ታይምስ ሲጂቲኤም ጽሑፎች አትመዋል። 2 ጊዜ ወደ ቻይና የተጓዘ ሲሆን ቁልፍ የፖለቲካ ኢኮኖሚ መድረኮች ላይ በመሳተፍ ዘገባዎችን ሰርቷል። መጽሐፉ በ2 ቋንቋዎች ማለትም በአማርኛና አፋን ኦሮሞ ቋንቋዎች የቀረበ ነው። በአስገራሚ አስደናቂ ገጠመኞች የተሞላ መጽሐፍ በተለያዩ አማራጮች በአዲስ አበባ ኤግዚቢሽን ማዕከል ታይደ በነበረው የኢሬቻ ባዛርና ፌስቲቫል ለንባብ በቅቶ ነበር። ጋዜጠኛው በምርመራ ዘገባ ስራዎች የሚታወቅ ሲሆን በተለይም የተሸፈነው ሲገለጥና ማን ይጠየቅ የተሰኘ በዋቻሞና ጂንካ ዩኒቨርሲቲ ላይ ያተኮረ ዝግጅቶችን በሚዲያ አዋርድ ሽልማት ታጭተውበታል። የእግር ኳስ ስፖርት ተንታኙ መንሱር አብዱላቂን ከብስራት ሬዲዮ ጋር ውዝግብ ውስጥ እንደገባ አስታወቀ። ጋዜጠኛ መንሱር አብዱላቂን ከሬዲዮ ጣቢያው ጋር ስለተፈጠረው ውዝግብ ተከታዩን ብሏል። የብስራት ኤፍኤም 101.1 ፓርትነር በመሆን ከጣቢያው ጋር በትብብር ብስራት ስፖርት የተሰኘ ፕሮግራም ለ12 ዓመታት ሳቀር መቆየቴ ይታወቃል። ይሁንና በእነዚህ 2 ቀናት ሮብና ሐሙስ መስከረም 28 እና 29 ከኔ የስራ ትጋት ጋር ባልተያያዘ በግል ልፈታው በማልችለው ምክንያት ከጣቢያው ጋር ተግባባንባቸው ጉዳዮች ተፈጥረዋል። እነዚህ ልዩነቶችን መፍትሄ እስኪያገኝ ድረስ ብስራት ስፖርት ከሬዲዮ አየር ላይ እንደወረደ ስገልጽላችሁ ከታላቅ ይቅርታ ጋር ነው ሲል ተናግሯል። ያንጎ ኢትዮጵያ ከ20 ዓመታት በኋላ በታላቅ ዝግጅት ተመልሶ ከመጣ አንጋፋው የኢትዮጵያ ድምፃዊ ጆኒ ራጋ ጋር ውሃና እሳት በተሰኘ አዲስ አልበም ላይ አብሮ መስራቱን አስታውቋል። በመረጃዎቻችን ላይ ያላችሁን ሀሳብ አስተያየት እንድትሰጡን እየጠየቅን ሳምንት በሌሎች መረጃዎች እስክንገናኝ መልካም ሳምንት።